ዛሬ ማሳያችሁ 260 ካሬ ላይ ያረፈ ባለ 3 መኝታ አፓርትመንት ነው። ይሄ አፓርትመንት 4 ባዝሩም ነው ያለው። እንደነገርኳችሁ በደንብ ቤቱን አሳያችኋለሁ። ይሄ የምትመለከቱት ኦፕን ኪችናችን ሲሆን ኦፕን ኪችናችን ላይ ኢንዱስትሪያል ሳከር አለ። ከለር ኮምቢኔሽኑ ያው ለእናንተ ተዋዋለሁ። ከፈለጋችሁ ግን መቀየር ትችላላችሁ። ሶ ወደ ሊቪንግ ኤሪያ ስንሄድ ደግሞ ሰፋ ያለ ሳሎን አለን ማለት ነው። እዛ ጋር የራሱ የሆነ በረንዳ አለው ማለት ነው። ከዛ እዚህ ጋር ደግሞ ዳይኒንግ ቴብላችን ነው። ስፔሱ በደንብ አድርገን እየተጠቀምንበታለን። ወደ መኝታ ስንሄድ የዚህ ቤት መኝታ ቤት ይሄ ማስተር እንደምታዩት ሀፍ ግላስ ነው። የጠዋት ፀሐይ ነው ያገኘው። ማውንቴን ቪው አለው። በጣም የሚያምር ቪው ያለው አልጋችሁ ላይ ሆናችሁ ወደ ተራራ ምናምን ነው የምታዩት። ሰው በጣም ነው የሚያምረው ይሄ ቤት ማለት ነው። ይሄ ባይዘው አንድ ቤት ነው የቀረው። ሰው የፈጠነ ሰው ማግኘት ይችላል። ይሄ ኮመን ባዝሩም ነው ማለት ነው ውስጥ ላይ። ከዛ ወደ ሌሎቹ መኝታ ቤት ወስዳችሁ ይሄ ከፍ ሲሉ ምናምን ራሱ የልጆቹ ቤት አድርጋችሁ ከፍ ሲሉ ራሱ አትቸገሩም። እዚህ ጋር የራሱ የሆነ በረንዳ አለው ባልከኒ ያለው ማለት ነው። ከዛ ወደ ሶስተኛ መኝታ ቤት ልጃችሁ ይሄ የምትመለከቱት ሶስተኛ መኝታ ነው። ይሄ ራሱ ክሎሴት አለው። እዚህ ጋር የኛውን በረንዳ አለው። ሶስቱ መኝታ ቤት ይሄ የጠዋት ፀሐይ ብርሃን ነው የሚያገኘው። ምንም ጨለማ አይደለም ቤቱ፣ ምንም አየር ያስገባል። ገና ቤቱ አላለቀም። ባይዘው ውጪ ላይ ስንወጣ ብዙ ማሳያት ነገር ይኖራል። እዚች ጋር ግን እቺ ኮመን ባዝሩም ማለት ነው። ኮመን ባዝሩማችን ናት። እንደምታዩት ሰፊ ነው። ከዛ ደግሞ እዚህ ጋር አንድ ቆንጆ ነገር አለ። ይህ ለሳሎን ብቻ የተዘጋጀ ባዝሩም ነው። ለሳሎን ብቻ ማለት ነው። ከዛ እቺ ላውንደሪ ስፔስ ናት። የምትመለከቱት የላውንደሪ ስፔስ ናት ማለት ነው። ከዛ ውጭ ላይ ስንወጣ በጣም ቆንጆ ነገር አለ። ውጭ ላይ እዚህ ጋር የምትመለከቱት ይሄ ሜድስ ሩም ነው። የሰራተኛ ክፍል ነው። የራሱ የሆነ ባዝሩም አላት። እዚህ ጋር በጣም ሰፊ ነው። እንዳያችሁት የምትመለከቱት በጣም ሰፊና ቆንጆ ቤት ነው። ሶ ይሄ ቤት ሳይት መጎብኘት ማየት ኢንፎርሜሽን መጠየቅ የምትፈልጉ ሰዎች ከታች ባለው ስልክ ኮንታክት አድርጉ።